ውድ ኢትዮጵያውያን የተከበራችሁ የከተማችን ነዋሪዎች ፓርቲያችን ብልጽግና በሚቀጥሉት 5 ዓመታት በትምህርትና በጤና ዘርፎች የተጀመሩ ስኬታማ ስራዎችን ተጠናክረው የሚቀጥሉበት አዳዲስ ውጤቶች የሚመዘገቡበትን የትኩረት አቅጣጫዎች እንደሚከተለው ቀይሷል። የትምህርት ጥራት ተደራሽነት፣ ፍትሃዊነትና አካታችነት ለማሳደግ በሁሉም ደረጃ ሁሉም ዜጎች ያለምንም ልዩነት ጥራት ያለው ትምህርት እንዲያገኙ ይበልጥ ጠንክረን እንሰራለን። ተማሪዎች በአገር ፍቅርና በስነ ምግባር የታነጹ በእውቀታቸውና በክህሎታቸው በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ በሁሉም ደረጃዎች የተጀመሩ የትምህርት ጥራትና አግባብነት ስራዎችን አጠናክረን እንቀጥላለን። መምህራንና የትምህርት ቤት አመራሮች ለተያያዝነው የትምህርት ልማት ቁልፍ ሚና ያላቸው በመሆኑ የተጀመሩት ብቃታቸውንና ተነሳሽነታቸውን የማጎልበት ጥቅማቸውን የማሻሻል እንዲሁም የመምህርነት ሙያ ይበልጥ ተመራጭ እንዲሆን ለማድረግ አጠናክረን እንሰራለን። ትምህርትን ማህበረሰቡ በባለቤትነት መንፈስ እንዲመራው በማድረግ የተጀመረውን የትምህርት ለትውልድ ንቅናቄ ተጠናክሮ እንዲቀጥል ይደረጋል። የትምህርት ቤቶችን ደረጃ የማሻሻል ስራዎችና ምቹ የመማር ማስተማር ሂደት የማጎልበት መልካም ጅማሮችን በላቀ ደረጃ እንሰራለን። ፓርቲያችን ከቅድመ አንደኛ ደረጃ ጀምሮ በሁሉም የትምህርት እርከኖች ደረጃቸውን የጠበቁ ትምህርት ቤቶችን ያስፋፋል። የቅድመ አንደኛና አንደኛ ደረጃ ትምህርት ቤቶችን በማስፋት በቀጣይ ምርጫ ዘመን የተማሪዎችን ተሳትፎ 100% እናደርሳለን። በሁለተኛ ደረጃ ትምህርት ላይ የሚታዩ ተግዳሮቶችን በመቅረፍ በቀጣይ 5 ዓመታት የተማሪዎችን ተሳትፎ እናሳድጋለን። የተማሪ ክፍል ጥምርታን በአንደኛ ደረጃ 1 ለ42፣ በሁለተኛ ደረጃ ትምህርት 1 ለ40 ለማድረስ በቁርጠኝነት እንሰራለን። የተማሪ መጽሐፍ ጥምርታን በሁሉም አጠቃላይ ትምህርት እርከኖች 1 ለ1 እናደርሳለን። በመምህራን ልማት ላይ የጀመርናቸውን ስራዎችን በማጠናከር የመምህር ተማሪ ጥምርታን በተለይ በአንደኛ ደረጃ በቀጣይ 5 ዓመታት 1 ለ40 እናደርሳለን። ፓርቲያችን የተማሪዎች መጠነ ማቋረጥን ለመቀነስና የተማሪዎችን የትምህርት ውጤታማነት ለማሻሻል የትምህርት ቤት ምገባ እና የመማሪያ ቁሳቁስ ድጋፍ ያላቸውን አስተዋጽኦ ግምት ውስጥ በማስገባት እነዚህን ተግባራት በቀጣይ 5 ዓመታትም ተጠናክረውና ሰፍተው ተግባራዊ እንዲሆኑ በልዩ ትኩረት እንሰራለን። ልዩ ፍላጎትና ልዩ ክህሎት ያላቸውን ዜጎችን እንደየፍላጎታቸው የትምህርት ዕድሎችን የመፍጠር ተግባራትን በተጠናከረ ሁኔታ እናስቀጥላለን። በሁሉም የትምህርት እርከኖች ያለውን የተማሪዎች የጾታ ምጥጥን አስጠብቀን እናስቀጥላለን። ተማሪዎች ከታች ጀምረው ከእውቀት በዘለለ በክህሎትም እንዲዳብሩ የተጀመረውን የሥራና የተግባር ትምህርት አጠናክረን እንቀጥላለን። ትምህርት ቤቶች በግብዓት በአሰራርና በሰው ኃይል የተሟሉ እንዲሆኑ የማድረግ ሥራችንን አልቀን እንቀጥላለን። የትምህርት ጥራትና አግባብነት እንዲረጋገጥ ተቋም የማጠናከር ሥራ ይሰራል። የትምህርት ፕሮግራሞቹም ብቃትን መሰረት ያደረጉ ከገበያው ጋር ተሳስረውና በቴክኖሎጂ ተደግፈው እንዲሰጡ እናደርጋለን። የብልጽግና ፓርቲ ቀጣይ የጤና ዘርፍ ትልሞች የተገኙ ውጤቶችን በማጠናከር ወደ ዓለም አቀፍ ስታንዳርድ ደረጃ ለማድረስ የተነደፉ ናቸው። የከተማችን ፈጣን እድገት እየጨመረ ከሚሄደው የሕዝባችን የጤና አገልግሎት ፍላጎትና በዓለም አቀፍ ደረጃ እየጨመሩ ካሉ የጤና ችግሮች ሁኔታ አንጻር ተጨማሪ ስራ እንዳለ እንረዳለን። ለህብረተሰባችን የጤና አገልግሎት በፍትሃዊነትና በጥራት ተደራሽ ለማድረግ ከመጀመሪያ ደረጃ የጤና እንክብካቤ እስከ ከፍተኛ ሕክምና አገልግሎት አጠናክረን እንሰጣለን። የካንሰር፣ ስኳር፣ የደም ግፊት፣ የኩላሊትና ሌሎች ተላላፊ ያልሆኑ በሽታዎችን ለመቆጣጠር ተግባራዊ እርምጃዎችን አጠናክረን እንቀጥላለን። ሀገር ውስጥ የማይገኙ ዘመናዊና ከፍተኛ ሕክምና አገልግሎቶችን በአዲስና ነባር ሆስፒታሎቻችን ለመስጠት የጀመርነውን ተግባር አጠናክረን እንቀጥላለን። የግሉን ዘርፍ ይበልጥ በማበረታታት እንዲሁም የመንግስትና የግል አጋርነትን በማስቀጠል ከተማችንን የጤና ቱሪዝም ማዕከል እናደርጋለን። የጤና መድን ሽፋንን በማስፋት ዜጎችን ከከፍተኛ የሕክምና ወጪ እንጠብቃለን። የምግብና የመድኃኒት ደህንነት ጠንካራ ቁጥጥር ስርዓት እናረጋግጣለን። እንዲሁም የጀመርነውን የጤና ባለሙያዎችን የሥራ ሁኔታ ጥቅማቸውንና ብቃታቸውን በማሻሻል የጤና ስርዓታችንን ይበልጥ እናጠናክራለን። በቀዳማዊ ልጅነት ልማት ፕሮግራም ለነገው ሀገር ተረካቢ ህጻናት እያደረግን ያለነውን ሁለንተናዊ የእድገት ክትትል አጠናክረን እንቀጥላለን። ብልጽግና መምረጥ ጤናማ አምራችና ደህንነቱ የተጠበቀ ማህበረሰብን መገንባት ማለት ነው። ብልጽግናን ይምረጡ። የብልጽግና ፓርቲ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር ምልክት ነው። የስንዴ ነዶ የሉዓላዊነት ምልክት ነው። የስንዴ ነዶ የአንድነት ምልክት ነው። የስንዴ ነዶ የትብብር ምልክት ነው። ስለዚህ የከተማችን ነዋሪዎች ውድ ኢትዮጵያውያን ብልጽግናን ይምረጡ። እናመሰግናለን።